ሳይንሱ ዩፎ ፔንታጎን ደግሞ ዩኤፒ ይሏቸዋል። ነገር ግን እነዚህ ብረታማ አካላት በስተጀርባ ያለው መንፈሳዊ ማንነት ዛሬ በቹፑኒ ቻናል ዓለምን እያነጋገረውን የዩፎ መረጃ ከታደሰ የክፋት ሴራ እና ከሉሲፈር ውድቀት ጋር አያይዘን በጥልቀት እንመረምራለን። በሰማይ ላይ የሚታዩ እነዚህ እንግዳ ነገሮች ምንድን ናቸው? የቴክኖሎጂው ድንቅነትና የሰው ልጅ ግራ መጋባት ከሳይንስ በላይ የሆኑ ፍጥነት አሁን ላይ ይፋ የሆኑት ቪዲዮዎች እንደሚያሳዩት እነዚህ ነገሮች ያለምንም የሚታይ ሞተር ወይም ጭስ በሰከንድ ውስጥ በሺዎች የሚቆጠሩ ማይሎችን ይጓዛሉ። የመንግስት ዝምታ ለበርካታ ዓመታት የለም ሲል የነበረውን አሜሪካ መንግስት አሁን ላይ ያለ ብሎ ምስክር መስጠቱ ትልቅ ጥያቄ ያስነሳል። ይህ መረጃ አሁን ለምን ወጣ? የሰው ልጅ አእምሮ ለትልቅ መንፈሳዊ ድንጋጤ የተዘጋጀ ይሁን? መጽሐፍ ቅዱስ ሉሲፈርን የአየር ላይ ስልጣን አለቃ ብሎ ይጠራዋል። ይህም ደግሞ በሰማይና በምድር መካከል ያለውን ክልል እንደሚቆጣጠር ያሳያል። የብርሃን መልክ መምሰል ሉሲፈር ሰውን ለማታለል ራሱን ወደ ብርሃን መልክ እንደሚለውጥ ሁሉ እነዚህን የዩፎ ክስተቶችም የሰውን ልጅ አምላክን ለማስጋድ የሚጠቀሙባቸው ቴክኖሎጂዎች ታምር ሊሆኑ ይችላሉ። ከመሬት ውጭ ያሉ ፍጡራን፣ ኤሊያን ወይስ መናፍስት? ብዙዎች እነዚህን ነገሮች ከሌላ ፕላኔቶች የመጡ ሳይንቲስቶች አድርገው ያስባሉ። ነገር ግን በመንፈሳዊ እይታ እነዚህ አካላት በዘመነ ኑህ ሰዎችን ለማጥፋት እንደመጡ የወደቁ መላእክት ኔፊሊሞች ዳግም መገለጫ ሊሆኑ እንደሚችሉ ይገመታል። አዲሱን የዓለም ትእዛዝ ኒው ወርልድ ኦርደር ዓለምን በአንድ አምልኮና በአንድ መሪ ስር ለመምጣት የውጭ ጠላት መጣ የሚል የሐሰት ስጋት መፍጠር የሉሲፈር ትልቁ ስትራቴጂ ሊሆን ይችላል። ሚስጥራዊ ሪፖርትና ፍጻሜ ምልክት በቅርቡ በኮንግረስ የቀረቡት ምስክሮች ሰው ሰራሽ የሩም አካላት መገኘታቸውን ተናግረዋል። ይህ ማለት መንፈሳዊ ዓለምና ቁሳዊ ዓለም የሚገናኙበት በር እየተከፈተ ነው። ሉሲፈር የራሱ መንግስት በምድር ላይ ለመመስረት ሰውን ከፈጣሪው ነጥሎ በከፍተኛ ቴክኖሎጂ እንዲደነቅ እያደረገ ነው። ወዳጆቼ፣ በሰማይ ላይ የምታዩት ነገር ሁሉ ሳይንሳዊ አይደለም። ከእያንዳንዱ ብልጭታ በስተጀርባ የሚንቀሳቀስ መንፈሳዊ ኃይሎች አሉ። ታዲያ እናንተ ምን ትላላችሁ? እነዚህ ዩፎዎች የሰው ልጅ ሊረዱ የመጡ እንግዶች ናቸው ወይስ የሉሲፈር የመጨረሻው ዘመን ማታለያዎች? ቻናላችንን ሰብስክራይብ በማድረግ ይህን ሚስጥራዊ ጉዞ አብረን እንቀጥል። አስተያየታችሁን በኮሜንት አስቀምጡልኝ። ሰብስክራይብ ያደረጋችሁን ሰብስክራይብ